ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ መስራችና ባለቤት ዶክተር ፌቨን የሰጣችሁት ክብር አልበቃኝም። መግቢያ አልከፈላችሁም እርግጠኛ ነኝ። እንደዚሁም ደግሞ ቅድም ስታወራ ከነበረው በርካታ ችግሮችን የፈታ ላለፉት 13 ዓመት በዚህ ህንፃ ላይ ደግሞ በዚህ መድኃኒዓለም ህንፃ ለ12 ዓመት አገልግሎቱን የሰጠ የቆየ ትልቅ ተቋም ነው። ጽናት ያለው ብዙዎች ደግሞ በአገልግሎቱ የተደሰቱበት የረኩበት ነው። ወደ ዋናው ተጠባቂያችን ጉዳይ ከመሄዳችን በፊት ግን የእሷ ደጋፊዎች፣ አክባሪዎች በመካከላችን አሉ። በተለይ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እዚህ ከመካከላችን ተገኝተዋል። ለእነሱም ክብር ስጡ። ይህ ፕሮግራም በአሁኑ ሰዓት በጃኒ ገብሩ የቲክቶክ ቻናል ላይ በቀጥታ ላይቭ ስትሪም ይሄዳል ይገኛል። ሁላችሁም እዚህ ያላችሁ ይህንን ክብር፣ ይህንን ሽልማት፣ ይህንን እውቅና ሁሉም ሰው ማወቅ እሷ በቁ ናፋቂዎች ሁሉ ይደርሳቸው ዘንድ ገብታችሁ ታብታብ ኮፒሊንክ ሼር እያደረጋችሁ አጋሩላት። ትልቅነት ነው። አንድ ወጣት በዚህ ልክ በራሱ ላይ ሰርቶ በዚህ ትልቅ ዓላማ ሲበቃ ሌሎቻችሁ ሌሎች ላይ እንደዚህ አይነት መነሳሳት ኢንስፒሬሽን ኢነርጂን የሚሰጠውና ትልቅ ነገር ነው። ስለዚህ ሁላችሁን ይህንን ትልቅ ኢንፍሉዌንሰሮች ታገኛላችሁ። ወጣቷን ገብታችሁ በመደገፍ በማበረታታት እና ክሊኒክ በጃኒ ገብሩ የቲክቶክ ቻናል ላይ አብሮ ገዝቶ ነው ቁጭ ብሏል። እሱም ፎሎ እያደረጋችሁ ስለዚህ ተቋም እስካሁን ካወራ ነው ዛሬ ስለተገናኘንበት ዓላማ በሚገባ የገለጹ ሰዎችን መርጠን 5 ቁመጣችን አይተን እድሉን የምሰጥ ይሆናል ማለት ነው። ፕሮግራማችን ይቀጥላል። ከመካከላችን የቲክቶክ ክሬቲቭ አዋርድ የመጀመሪያው ዙር የ2016 የድምፅ አሸናፊ የሆነው ድምፃዊ እንግዲህ እዚህ ከመካከላችን ይገኛል። በርካታ የቴሌቪዥን ፕሮግራሞች ላይ እንዲሁም ደግሞ ትልቅ ሰዎች ሰጥቶ ጨርሶ በዩቲዩብ ላይ በቲቪም ላይ ለቋል። ይህ ወጣት የዛሬውን ትልቅ ቀን እኛስ ጓደኞች አይደለንም ወይ? አብረን ማክበር አለብን ያለምንም ጥቅማ ጥቅምና ክፍያ። እንዲህ አይነት ሴቶች በርትተው በዚህ ልክ ሲሾሙ ማገዝ ይጠበቅብናል በሚል ኤቨኒዝ ከመካከላችን ይገኛል። ትልቅ ክብር ስጡልኝ። ወደ መድረክ ጋብዙና አንድ እሱን አድምጠን ወደ ተከታዩ መርሃ ግብር እናቀናለን።